ዝግጁ ናችሁ? ለመማር ዝግጁ ናችሁ? ኦኬ። እዚህ ጋር ያለውን አማርኛ ምን እንደሆነ ታውቁታላችሁ አይደል? እንግዲህ ኦሮሚኛ ለመማር ነው ፕሮግራማችን። ኦሮሚኛ ለመማር ብዙዎች ኦሮሚኛ ከባድ እንደሆነ ይናገራሉ። ከባድ የሚባለው ሰው ዝግጁ ካልሆነ ነው የሚከብደውና ሙሉ ፍላጎት ካለውና ፍቃደኛ ከሆነ መቻል ቀላል ነው። በአማርኛ እዚህ ጋር የተቀመጡትን እንዴት ሰላምታ እንደምንጠያየቅ በአማርኛ ተቀምጠዋል። እንደምን አደርክ፣ እንደምን ዋልክ፣ ደህና ደር፣ መልካም ቀን የሚሉትን ቃላቶች በኦሮምኛ እንዴት ነው የምንላቸው? በኦሮምኛ እንዴት ነው የምንላቸው? ከሰላምታን ጀምርና ቀስ በቀስ እያስፋፋን እንሄዳለን ማለት ነው። እንደምን አደርክ፣ አከም ቡልቴ። እንደምን አደርክ የሚለው አማርኛ በኦሮምኛ አከም ቡልቴ። እስቲ በሉ አከም ቡልቴ። እስቲ ጆኒ አከም ቡልቴ። አከም ቡልቴ ምንድን ነው? እንደምን አደርክ። በጣም ጥሩ። እንደምን ዋልክ። ከሰዓት ደግሞ ስንገናኝ እንደምን ዋልክ የሚለውን በኦሮምኛ አከም ኦልቴ። አከም ኦልቴ። እንደምን ዋልክ የሚለው በኦሮምኛ አከም ኦልቴ። ሲመሽ ደህና ደር እንደምንለው በአማርኛ በኦሮምኛ ምንድን ነው ምንለው? ነጋን አይደለም፣ ነጋን ቡሊ። ነጋን ቡሊ። ነጋን ቡልቴ በሰላም አደርክ ነው። ነጋን ቡሊ፣ ደህና ደር፣ ነጋን ቡሊ። መልካም ቀን የሚለውን እስቲ ማን ይነግረኛል? መልካም ቀን ጉያ አጨብጭቡለት። ጉያ ጋሪ። ስለዚህ ዛሬ ምንም የተመለከትነው ሰላምታ ጠዋት ተነስተን ቀን ላይና ምሽት ላይ የምንጠያየቀው ነው። እንደምን አደርክ ብለን ስንጀምር በኦሮምኛ አከም ቡልቴ። እንደምን ዋልክ አከም ኦልቴ። ደህና እደር ነጋም ቡሊ። መልካም ቀን ጉያ ጋሪ። ለራሳችሁ አጨብጭቡ። ብራቮ አንበሶች። ስለዚህ አሁን አንድ ሰው መጥቶ እንደምን አደርክ አከም ቡልቴ ቢልክ ምን እንደሆነ ቸግሪያችሁማ። እንደምን አደርክ፣ እንደምን ዋልክ፣ ደህና ደር፣ መልካም ቀን። ይሄ ለሲንግል ነው። አሁን እንደምን አደሩ እዚህ ጋር እንደምን አደሩ የሚለውን ደግሞ እናያለን። ይሄ ግልጽ ነው። እንደምን ደህና ምንድን ነው የሚለው? መልካም ቀን ተመሳሳይ ነው አይደል? እሺ እንደምን አደሩ፣ እንደምን አደሩ፣ እንደምን ዋሉ፣ ደህና እደሩ። መልካም ቀን ተመሳሳይ ነው። ሲንጉለርም ፕሉራልም ቢሆን ና ተጠጋ ተቀላቀል። ስለዚህ ቅድም ያየነው እንደምን አደሩ፣ እንደምን አደርክ፣ እንደምን ዋልክ፣ ደህና እደር፣ መልካም ቀን የሚለውን ለሲንግል ሰው ማለት ነጠላ ነው ማለት ነው።
አሁን ይሄኛውን እንደምን አደሩ ሲል የአክብሮት ነው። ስለዚህ እዚህ ጋር ምን ይሆናል? አከም ቡልተን ይሆናል። ይኸውን እንደምን አደሩ የሚለው አከም ቡልተን በአማርኛው ሪስፔክት ነው አይደል የሚያሳየው? እንደምን አደሩ የሚለው በአማርኛው ሪስፔክት ነው የሚያሳየው። በኦሮምኛው ግን አከም ቡልተን ሪስፔክትም ያሳያል፣ ብዛትም ያሳያል። እርሶ እንደምን አደሩ ሲባልም አከም ቡልተን ነው። እናንተም አጠቃሎ ብዛትንም ሲያሳይ አከም ቡልተን። ስለዚህ ይሄ አክብሮትንም ብዛትንም ያሳያል ማለት ነው። ስለዚህ ታላቃችንን ስናገኝ በኦሮምኛ ምንድነው ማለት ነው? አከም ቡልተን። ብዙ ሰው ስናገኝስ በጋራ ምንድነው የምንለው? አከም ቡልተን። ስለዚህ ለአክብሮትና ብዛት ለመግለጥ የሚያስችለን ነው። ደናደራችሁም ይሆናል ማለት ነው። አከም ቡልተን። አው ደናደራችሁም ይሆናል። ይሄ ደናደሩ፣ ደናደራችሁ፣ ደናደራችሁ። ይሄ እንደምን አደሩ አከም ቡልተን፣ እንደምን አደራችሁ አከም ቡልተን። ኦሮምኛ ላይ ልዩነት የለውም ማለት ነው። አክብሮትም ብዛትም በምንገልጽበት ማለት ነው። እዚህ ጋር እንደምን ዋሉ ስንል አከም ኦልተን፣ አከም ኦልተን፣ አከም ኦልተን። እዚህ ጋር ደና እደሩ ነጋን ቡላ፣ ነጋን ቡላ ጉያ ጋሪ ተመሳሳይ ነው። ስለዚህ እዚህ ጋም ነጋን ቡላ የሚለው ለብዛትም ይሆናል ለአክብሮትም ይሆናል። ይሄ ግን አከም ኦልተን፣ ይሄም አከም ኦልተን እንደምን ዋሉም ይሆናል፣ እንደምን ዋላችሁም ይሆናል። ይሄም ደና እደሩ፣ ደና እደሩ ለአክብሮትም ለብዛትም አማርኛው ተመሳሳይ ነው አይደል? እንደዛ ማለት ነው። እነዚህ ኦሮምኛ ላይ ተመሳሳይ የሆኑት እዚህ ጋር አሁን ለብዛትም ደና እደሩ ለአክብሮትም ደና እደሩ አይደል የሚባለው? እዚህ ጋርም እንደዛ ነጋም ቡላ ለአክብሮትም ይሆናል ለብዛትም ይሆናል። መልካም ቀን የሚለው ተመሳሳይ ነው ማለት ነው። እስቲ ዛሬ ስለምንድን ነው የተማርነው? ሰላምታ። ስንት አይነት ሰላምታ ነው? 4 አይነት። በስንት መንገድ ነው ያየነው? በምንና በምን? በአክብሮት፣ በነጠላና ብዛት የሚለውን በኦሮምኛው ላይ ያየነው ማለት ነው። ስለዚህ አሁን እዚህ ጋር ይሄን አትፍቼ ጠይቃችሁ ትመልሳላችሁ አይደል? ስለዚህ እሺ እንደምን አደርክ በኦሮምኛ ምንድን ነው? አከም ቡልቴ፣ አከም ቡልቴ። እሺ እንደምን አደሩ ሲሆንስ? እንደምን አደሩ፣ እንደምን አደራችሁ? አከም ቡልተን። ብራቮ። አከም እንዳለ ይሆንና እዚህ ጋር ምን ይሆናል ማለት ነው? ቡልተን ይመጣል ማለት ነው። በጣም ጥሩ። አከም ቡልተን። ስለዚህ አከም ቡልቴ፣ አከም ቡልተን ልዩነታቸውን እያያችሁ ነው አይደል? አከም ቡልተን ቅድም እንዳለ አከም ቡልቴ ሲንግል የሆነ ነጠላን ነው የሚያሳየው። አንድ ሰው ምንል እኩያችንን ምንለው ነው። አከም ቡልተን ምንለው ደግሞ ታላቃችንና ብዙ ሰው ስናገኝ አከም ቡልተን እንላለን ማለት ነው። በጣም ጥሩ። እሺ እንደምን ዋሉ፣ እንደምን ዋሉ፣ እንደምን ዋላችሁ፣ እንደምን ዋልክ ከምንለው
እሺ አከም ኦልቴ በጣም ጥሩ አከም ኦልቴ እንደምን ዋልክ ለሚለው አከም ኦልቴ ነው እሺ እንደምን ዋሉ ወይ ደግሞ እንደምን ዋላችሁ ለሚለውስ አከም ኦልተን ዋው ኦልተን አከም ኦልተን እሺ ደህና አደሩ ነጋን ቡላ ነጋን ቡላ እሺ ደህና አደር ጆ ነጋን ቡላ እንደምን አደሩ ነው ደህና እደር ሲሆን ምንድነው የሚሆነው ደህና እደር ሲሆን ነጋን ቡሊ ነው የሚሆነው ግልጽ ነው ስለዚህ ዛሬ ለመጀመሪያ ያህል ይሄንን ካየን ቀጣይ መልካም ቀን ተመሳሳይ ነው መልካም ቀን በኦሮምኛ ምንድነው ጉያ ጉያ ጋሪ በነገራችን ላይ ኦሮሚኛ ላይ አንዷ ፊደል ትርጉሙን ትቀይራለች ልትረዱ ትችላላችሁ ግን አንድ ፊደል እንትን ትላለች ወደፊት የምናይ ይሆናል ግራመሩንም እናያለን ያንዳንዱ ሩሎችንም የምናይ ይሆናል አጻጻፉን ይሄንን ተለማመዱ ቀጣይ ምን ጀምረው በመነጋገር ነው ማለት ነው አቤታችሁም ኤክሰርሳይዝ አርጉት ግራመር በአማርኛ ምንድነው ልጅ በትክክል ሰዋሰው ማለት ነው አዎ ግራመር በእንግሊዘኛ ግራመር ምንለው በአማርኛ ሰዋሰው ሲሆን በኦሮምኛ ደግሞ ሴርሉጋ ይባላል ሴርሉጋ ያ ሴርሉጋ ማለት ግራመር ማለት ነው ብዙ ሰው ግራመር ምንድነው በአማርኛ ስትየው አይመልስም ዛሬ ራሱ ሁለት ሰው ጠየቁ ከሁለት ሰው ያው ያልጠየቁት ሀብታሜናት የመለሰችልኝ ሁለታችሁ አልመለሳችሁልኝ ኦኬ ስለዚህ ሴርሉጋ ማይ አሁን ቀጥታ ብንተረጉመው የቋንቋ ህግ እንደማለት አይደል ግራመር ማለት እንደዛ ሳሶሶ ሴርሉጋሳስ ወሊን ከላሉታ አረቢ ፈከናን ጀልቀብኔራ በረቹ በርባና ቆቹ በርባና yojettan yaada keessan nu barreessa maal barachuu barbaaddu maal qochuu barbaaddu sarara kanaan qochuu barbaanna barachuu barbaanna kan jettan yoo jiraattan yaada keessan nu kaa sin barsiisuudhaaf waliinis qo'achuudhaaf qophiidha jennaa sagantaa ittaanuun hanga wal agarrutti nagaan tura.